ገበታ እንስሳትም የተመጣጠነ ምግብ ያስፈልጋቸዋል። ይህ ፕሮግራም በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር የሚቀርብ ነው። በዚህ ፕሮግራም አርሶ አደሮች የተሻሻሉ የእንስሳት መኖ አዘገጃጀትና አመጋገብ ላይ ያተኮረ መረጃን ያገኛሉ፣ የተሻለ ልምዳቸውንም ያጋራሉ። ፕሮግራሙ ሰኞ ምሽት ከ2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ ይደርሳል። ገበታ ሰላም፣ እንዴት አምሽታችኋል የተወደዳችሁ አድማጮቻችን? ገበታ የተሰኘው ፕሮግራማችን ተጀምሯል። ይህ ፕሮግራም ደግሞ በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር ዘወትር ሰኞ በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ ፕሮግራማችን ነው። ፕሮግራሙ በዋናነት ከእንስሳት መኖ አዘገጃጀትና አመጋገብ ጋር በተያያዘ የሚቀርብ ሲሆን የምርምር ተቋሙም በዚሁ ጉዳይ ላይ ትኩረት አድርጎ የሚሰራ ነው። ስለ ኢንስቲትዩቱ ዋና ዋና ዓላማዎች በተመለከተ በቅድሚያ ሐሳብ የሚሰጡን በዓለም አቀፍ እንስሳት ምርምር ኢንስቲትዩት ተመራማሪ ሆኑት ዶክተር ክንዱ መኮንን እዚህ ላይ ስለ ፕሮጀክቱ ዓላማ እንዲሁም ደግሞ በዚህ ፕሮጀክትና ፕሮግራም ላይ ከ100,000 በላይ አርሶ አደሮች ተጠቃሚ እንደሚሆኑ ያነሱትን ጉዳይ አድምጠን እንመለሳለን። በዚህ ከእንስሳት መኖ ጋር በተያያዘ ወደ 4 ፕሮጀክቶች አሉን፣ ወይም 2 ፕሮጀክቶችና 2 ፕሮግራሞች። አንደኛው ፕሮጀክት ኤክራ ይባላል፣ በወርልድ ባንክ የሚደገፍ ነው። ሁለተኛው ደግሞ ታት የሚባል አፍሪካ ዴቨሎፕመንት ባንክ የሚደገፍ ፕሮጀክት ነው። ሌሎች 2 ፕሮግራሞች አሉን። ሰስተነብል ፋርሚንግ ፕሮግራም ይባልና ስኬሊንግ ፎር ኢምፓክት የሚባል ፕሮግራም አሉ። እነዚህ እንግዲህ በሲጂአር ካሉ ፕሮግራሞች ጥቂቶቹ ናቸው ማለት ነው። ስለዚህ በእነዚህ ፕሮጀክቶችና ፕሮግራሞች የምንሰራቸው ስራዎች ያው ከእንስሳት መኖ ጋር የተያያዙ ናቸው። እንግዲህ የእነዚህ ፕሮጀክቶች ዋና ዓላማ ምንድነው? የተለያዩ የመኖዎች እና የመኖ አጠቃቀም ዘዴዎችን በመለየት ቴስት በማድረግ ከዚያ በኋላ ደግሞ ጥሩ ውጤት ያሳዩትን ከስፋት ባለው ቦታ ላይ በመሞከር ወይም ቫሊዴት በማድረግ ከዚያ የተሻሉ ሆነው የተገኙትን ስኬል የማድረግ በስፋት ወደ ብዙ ቦታዎች እንዲሄዱ ብዙ አርሶ አደሮች እንዲጠቀሙባቸው የማድረግ ስራ ነው እና ከቴክኖሎጂዎችን ከማስገባት ከመሞከር ጀምሮ ስኬል እስከማድረግ ወይም በስፋት አርሶ አደሮች እንዲጠቀሙበት የሚደረግ ስራ ነው እየሰራን ያለ ነው ማለት ነው። እንግዲህ እነዚህ 2 ፕሮጀክቶችና ፕሮግራሞች 2ቱ ፕሮግራሞች ከ2 እስከ 3 ዓመት ቆይታ አላቸው። ስለዚህ በእያንዳንዱ ዓመት ታርጌት አለ። ቢያንስ በ2 ፕሮጀክቶችና በ2ቱ ፕሮግራሞች ቢያንስ ከ100,000 ገበሬዎች በስልጠናና ቴክኖሎጂዎችን ወስደው በመጠቀም ተደራሽ የማድረግ እቅድ ይዘን ነው እየሰራን ያለ ነው። ስለዚህ በአመት እስከ 100,000 ከሄድን እንግዲህ በ3 ዓመት ደግሞ ከ300,000 በላይ አርሶ አደሮች በስልጠና የተለያዩ የመኖ ሰብሎችን አጠቃቀም ዘዴዎችን እንዲጠቀሙ በማድረግና ምርትና ምርታማነትን የእንስሳት ምርትና ምርታማነትን እንዲያሻሽሉ የማድረግ ስራ ነው ማለት ነው የምንሰራው። ይህ የእንስሳት ምርምር ኢንስቲትዩት በዋናነት በምርምር ላይ የሚያተኩር ተግባር እንደመሆኑ መጠን ለውጡን ለማየት በአንድ ወገን ብቻ መስራቱ ውጤታማ ሊያደርግ አይችልም። ስራውን የጋራ በማድረግ በኩል ጥረቶች እንዳሉ የሚነግሩን ዶክተር ክንዱ ሌላው ደግሞ በሀገር አቀፍ ደረጃ የሚታየው መኖን የማዘጋጀትና የመመገብ ሂደት ላይ ክፍተቶች እንዳሉም ይታመናል። ይህ ክፍተት መኖሩ ደግሞ ምርታማነት ላይ የሚያደርሰው ተጽዕኖ ቀላል አይሆንም። ይህን ክፍተት ለመሙላትና ግንዛቤን ለመፍጠር ደግሞ ፕሮጀክቱ በስፋት የሚሰራበት መስክ እንደሆነ በዚሁ ተነስቷል። ያው እኛ ምርምር ነው የምንሰራው። ምርምር ብቻውን ደግሞ ብዙ ለውጥ ሊያመጣ አይችልም። ስለዚህ ተቀናጅቶ ጥሩ የሆነ ፓርትነርሺፕ በማበጀት መስራት ግዴታ ነው። ስለዚህ እኛ ምርምር እንሰራለን። ጥሩ የሪሰርች ውጤታማ የሆኑ ግኝቶችን ካገኘን እነዚያን ደግሞ ወደ አርሶ አደሩ በስፋት እንዲሄዱ ለማድረግ የሚረዳን ያው የኤክስቴንሽኑ እና ሌሎች ኤንጂኦዎችም ካሉ ከምርምር ጋር በመሆን ከዩኒቨርሲቲ ጋር በመሆን በጋራ በመስራት ነው እንጂ በተናጠል ብቻችን ሰርተን ብዙ ለውጥ ልናመጣ አንችልም። ስለዚህ በጣም ጥሩ የሆነ ግንኙነት አለን። ከመጀመሪያው ጀምረን ምርምር ስንሰራ ተቀናጅተን አንድ ሆነን ሁሉም ሰው የሚሰራውን ስራ እያወቀ በጋራ እየገመገመ ችግሮች ካሉ ችግሮችንም እየፈታን በጋራ ነው የምንሄደውና በተጨማሪም የአካባቢው የሎካል ገቨርንመንት ሁሉ እንደዚህ ስራዎች ኢንጌጅ ይደረጋሉ፣ ይሳተፋሉ። እነሱም ብዙ አስተዋጽኦ ያደርጋሉ ማለት ነው
እና ይሄ የጋራ ስራ ነው። በጋራ ካልተሰራ ውጤታማ ስለማንሆን ጥሩ አይነት ኮላቦሬሽን አለን ማለት ይቻላል። እንግዲህ የመኖ አዘገጃጀትና አጠቃቀም በተመለከተ ያው ብዙ ችግሮች አሉ። እንደው አርሶ አደሮቹ በትክክል ሳይንቲፊክ በሆነ መንገድ የመኖን የማዘጋጀትና የመመገብ ሂደት አለ ለማለት ያስቸግራል። ያው አርሶ አደሮች የራሳቸው የሆነ ተሞክሮ አላቸው፣ በዚያ ተሞክሯቸው ይሰራሉ። ግን በተለይ ከመኖ አዘገጃጀት ጋር ብዙ ነገሮች አሉ። ለምሳሌ ይሄ ቾፒንግ እና ሚክሲንግ የምንለው አለ። መኖን ለምሳሌ አንድ የበቆሎ አገዳ ካለ ዝም ብሎ ከመስጠት ይሄንን መኖ ቆራርጦ ለከብቶች አመች በሆነ መንገድ እንደገና ደግሞ እሱን ብቻውን ከመስጠት ከተለያዩ እነዚህ አልሚ ናይትሮጂን ወይም ፕሮቲን አላቸው የሚባሉ መኖዎች ጋር ከነሱ ጋር ተቀላቅሎ ቢሰጥ ጥሩ ሊሆን ይችላል ማለት ነው። ስለዚህ ይሄ አንዱ የቾፕ የማድረግና ሚክስ የማድረግ ስራ። ከዚያ ደግሞ መኖን እንዴት አድርገን ነው ኮንሰርቭ ማድረግ ያለብን? እንዴት አድርገን ነው ማስቀመጥ ያለብን? መኖ እንግዲህ በገለባ መልክ ሊሆን ይችላል። መኖ ደግሞ በሳይሌጅ መልክ ሊዘጋጅ ይችላል። ሌላ ደግሞ የአቀማመጥ ዘዴዎች አሉ። አሁን አርሶ አደሮች ሰብሉን ካጨዱ በኋላ ወቅተው ገለባውን ሜዳ ላይ ይከምራሉ። ግን በሚከምሩበት ጊዜ በቀጥታ ገለባው ከመሬት ጋር ንክኪ ስለሚኖረው የመበላሸት እንትናል በምስጥ የመበላት እርጥበት ሲመጣ የመበስበስ ነገር አለ እና ይሄ ችግር ስለሆነ ግን ዘመናዊ የሆነ የአከማመር ዘዴ ገለባውን ደግሞ የማስቀመጥ በጥሩ ሁኔታ የማስቀመጥ ዘዴዎች አሉ እና እነዚህ ነገሮች ቢሰሩ ጥሩ ይሆናል ማለት ነው። በተጨማሪ ደግሞ የትሪትመንት የሚባል አለ። ፊዱን ለምሳሌ ከዩሪያ ገለባን በዩሪያ የማከም ስራ አለ። እነዚህ ነገሮች በደንብ አግባቡ ቢጠቀሙ ጥሩ ውጤት ሊገኝ ይችላል እና እነዚህ ቴክኖሎጂዎች በብዛት በስፋት ሲሄዱ አይታይም። ምናልባት እንግዲህ በደንብ የማሳየት አሳይቶ ደግሞ ለውጡ ምን እንደሚመስል ገበሬው ካየ ሊጠቀምባቸው ስለሚችል ብዙ ስራዎችን የማሳየት ስራዎችን መስራት ይገባል ማለት ነው። ወደ አጠቃቀም ደግሞ ስንመጣ አንዳንዴ ገለባውን አርሶ አደሮች መሬት ላይ አድርገው ለከብቶች ይሰጧቸዋል። ከብቶች ሽንታቸውን ይሸኑበታል፣ ይረግጡታል፣ ይበላሻልና ብዙ ብክነት አለ። እንደዚያ ከሚሆን የአመጋገብ ዘዴዎችን ደግሞ በደንብ በመጠቀም ለምሳሌ በእኛ ወደ አርሶ አደሮች ያስገባነው ፊድ ትራፍ የሚባል አለ። አሁን የፊድ ትራፍ ከ30 እስከ 50% የመኖ መባከንን ይቀንሳል። ስለዚህ እንደነዚህ አይነት ነገሮችን መጠቀም ቢቻል እንደገና ደግሞ መመጠን ገለባ ብቻ ወይም ሌላ መኖ ብቻ ከመስጠት ለተለያዩ ለምሳሌ ለወተት ከብቶች ሊሆን ይችላል፣ ለማድለብ ሊሆን ይችላል እያመጣጠኑ የማመጣጠን ስራ ቢሰራ ከፍተኛ ውጤት ሊያስገኝ ይችላል። በእንስሳት ዘርፍ ላይ ያሉ ክፍተቶች ማስተካከል ከቻለን እንደ ሀገር ትልቅ ለውጥ እናመጣለን። ይህንን ለውጥ ለማምጣትም ደግሞ መንግስት የሌማት ትሩፋት በሚል ዘርፉን ለማነቃቃት እየሰራ ይገኛል። መንግስት እንደዚህ አይነት ፕሮጀክቶችን መደገፍና ማበረታታት ክትትል ማድረግ ከቻለ ደግሞ በተለይም በእንስሳቱ ዘርፍ የበለጠ ውጤታማ ልንሆን እንደምንችል ዶክተር ክንዱ ያነሳሉ። እንግዲህ ያው የእንስሳቱ የላይቭስቶክ ሴክተር ለኢትዮጵያ ኢኮኖሚ ከፍተኛ አስተዋጽኦ ያደርጋል። በተለያየ መንገድ በገቢ በማስገኘት ሊሆን ይችላል፣ የስራ ዕድል በመፍጠር ለወንዶች ለሴቶችም፣ በእርሻ ላይ ለምሳሌ ከከብቶች የሚገኘው ማኒውር ደግሞ እንደ ማዳበሪያ በመሆን እና ከፍተኛ የሆነ አስተዋጽኦ አለው። ግን ለእንስሳት የሚደረገው ትኩረት ከሰብል አኳያ ስናየው በጣም የቀነሰ ነው ማለት ይቻላል። በእርግጥ በቅርብ ጊዜ መንግስት የሌማት ትሩፋት ብሎ የጀመረው ኢኒሼቲቭ አለ። ይሄ በጣም የሚያበረታታ ነው። ለገበሬዎች ብዙ ሊረዳ የሚችል እንደገና የእንስሳት ተዋጽኦን ከፍ ሊያደርግ የሚችል ስለሆነ እንደነዚህ አይነት እንደ ሌማት ትሩፋት አይነት ኢኒሼቲቮች በጣም አስፈላጊ ናቸው ማለት ነው። ስለዚህ እንግዲህ አብረን ከምንሰራው የመንግስት አካልም ብዙ የምንጠብቃቸው ነገሮች አሉ። አሁን እኛ ሪሰርች እንሰራለን፣ ውጤት ያላቸውን ወደ ገበሬው እንዲደርሱ እናደርጋለን። ከዚያ በኋላ ሪሰርች ስለሆን ብዙ መሄድ ላንችል እንችላለን። ስለዚህ መንግስት ደግሞ እነዚህን ነገሮች በተለይ ኤክስቴንሽን እየተቀበለ በስፋት ይዞ የሚሄድ ክትትል የማድረግ ፕሮጀክት ሲኖር ብቻ
ስራው ተሰርቶ ፕሮጀክቱ ሲያቆም ስራው የሚቆም መሆን የለበትም። ስለዚህ በመንግስት በኩል በተለይ በኤክስቴንሽን በኩል እነዚህ ጥሩ ተሞክሮ የሚባሉትን በማስፋት እና ቀጣይነት እንዲኖራቸው በማድረግ ብዙ ለውጥ ማምጣት ይቻላል። ስለዚህ ከመንግስት ያው ክትትል ያስፈልጋል። በተቻለ መጠን ደግሞ ያው በጀት ቢመደብ እንደ ሌሎቹ ሴክተሮች የተሻለ በእንስሳት ሴክተሩ ላይ ብዙ ለውጥ ማምጣት ይቻላል የሚል እንትን አለ። የበሬን ውለታ እንጫወት ማታ በዋንጫ ጋጋታ በሰፊ ገበታ ወረበሬው። የተወደዳችሁ አድማጮቻችን እያደመጣችሁት ያላችሁት ገበታ የተሰኘው ፕሮግራማችን የዓለም አቀፍ እንስሳት ምርምር ኢንስቲትዩት ከጣቢያችን ጋር በመተባበር ዞትር በዚህ ሰዓት የሚያቀርበው ፕሮግራሙ ትኩረት የሚያደርገው በዋናነት የእንስሳት መኖ አዘገጃጀት እንዲሁም ደግሞ አመጋገብ ላይ ያተኩራል። አብራችሁ እንድትቆዩ እንጋብዛለን። ይህ የእንስሳት መኖ አዘገጃጀትና አመጋገብ እንደየአካባቢው የሚለያይ ከመሆኑ ጋር ተያይዞ በተለይም በሰሜን ሸዋ ደብረ ብርሃን አካባቢ ያለውና አርሶ አደሮችም የሚጠቀሙት መኖ የተጠኑና ሙከራ የተደረገባቸው ናቸው ወይ በሚለው ዙሪያ ደግሞ ሀሳብ የሚሰጡን ዶክተር ሚሊዮን ጌትነት ናቸው። በዚሁ በዓለም አቀፍ እንስሳት ምርምር ተቋም የማህበራዊ ሳይንስ ተመራማሪ ናቸው። ይህ የምርምር ውጤት አርሶ አደሩ ጋር ከደረሰ በኋላም ሰፊ ክትትልና ድጋፍ የሚጠይቅ ከመሆኑ ጋር ተያይዞ የሚደረገውንም ድጋፍ በዚሁ አንስተውልናል። ደብረ ብርሃን አካባቢ ከሌላው የኢትዮጵያ ክፍልም በበለጠ ሁኔታ የመኖ ጥናት ተደርጓል። ከኛም በፊት ማለት ነው። እኛም በትንሹ እኔ እንኳን በማቀው ከ10 ዓመት በላይ እዛ አካባቢ ነበር እና በእነዚህ ጊዜዎች ሁሉ በአብዛኛው የሚሰራው ለአካባቢው ተስማሚ የሆኑ የመኖ ዝርያዎችን የመምረጥ የተለያዩ መኖች ደግሞ የሚስማማቸው ልዩ አካባቢ ስላለ ምን አይነት ልዩ የሆኑ አካባቢዎች ደግሞ ለመረጥናቸው የመኖ አይነቶች ይሆናሉ የሚለውን በማጥናት ስለሆነ በቂ የሆነ የምርምር ስራ አለ ብዬ አስባለሁኝ። ሰሜን ሸዋ አካባቢ በተለይ ደግሞ ደብረ ብርሃን አካባቢ በጣም ከበቂ በላይ የምርምር ስራዎች አሉ። አርሶ አደሩ ጋር ከደረሱ በኋላ አሁን በአብዛኛው እኛ የምንሰራው ከግብርና ሰዎች ጋር ሆነን ነው። እነሱ ደግሞ በቀጥታ ከአርሶ አደር ጋር በቅርብ የሚሰሩ ናቸው። ስለዚህ የምንወስዳቸው ቴክኖሎጂዎች ጥቅም ላይ እየዋሉ አይደለም የሚለውን ከግብርና ባለሙያዎች እንሰማለን። ግን የራሳችንም የአካባቢው ኮኦርዲኔተር ስላለ እሱም በቅርበት ይከታተላል። በአብዛኛው አብረን ከምንሰራቸው አርሶ አደሮች ጋር ብዙ ችግር የለም። አርሶ አደሮችም እውነቱን ለመናገር የረጅም ጊዜ ልምድ ያላቸው ስለሆኑ መኖቹን የወሰዱት አርሶ አደሮች በሚገባ አቀናብረው ለከብቶቻቸው ይሰጣሉ። አሁንም እንደገና መድገም ካለብኝ ከሌላው አካባቢ አንጻር ከታየ የደብረ ብርሃን እና አካባቢው የመኖ አጠቃቀም ባህሉም በአጠቃላይ ከብት አመጋገብ ባህሉም በጣም ጥሩ ነው። ያሉትን አብቃቅቶ መጥኖ አቀናብሮ መስጠት ላይ ጥሩ ልምድ ስላለ በዚህ በኩል ብዙም ችግር የለም። ከግብርና ጋር ነው የሚሰራው ስራ። ምናልባት በግብርና ምርምር በኩል እንሄድ እንችላለን። ግን መጨረሻ ላይ የአርሶ አደር ውስጥ ስትገባ ከግብርና ጋር ካልሰራ ስለማይሆን ከግብርና ጋር በቅርበት እንሰራለን። ስልጠና እንሰጣለን ለግብርና ባለሙያዎች። ፊልድ ላይ አብረን ነው የምንሄደው። በጣም በቅርበት ነው የምንሰራው። የእነሱም የእኛን ፕሮጀክት እንደ ፕሮጀክታቸው እንደ ስራቸው አካል አድርገው ነው የሚሰሩት። ቅርብ የሆነ የስራ ክትትል አለ በመካከላችን። የእንስሳት መኖ ምርት ላይ መስራት የሀገርን ኢኮኖሚ ለማሻሻል ትልቅ አስተዋጽኦ ያለው ከመሆኑ ጋር ተያይዞ አርሶ አደሩ የመኖ አማራጭ እንዲኖረው ማድረግ ላይ መስራት ይገባል። መንግስት በዘርፉ ላይ ትኩረት በማድረግ የእንስሳት መኖ ላይ የሚታዩ የዋጋ ንረቶችን እንዲቀረፉ የማድረግ ኃላፊነት እንዳለበትም አንስተዋል ዶክተር ሚሊዮን። እንደ አገር ያለብን መሰረታዊ ክፍተትና ደብረ ብርሃንም አካባቢ ለመሙላት እየሞከርን ያለ ነው። ግን ገና በጣም ብዙ ስራ የሚጠይቀው ነገር እያንዳንዱ አርሶ አደር የመኖ አማራጭ እንዲኖረው ማድረግ ያስፈልጋል። በተለይ የሚዘሩ እና የሚበቅሉ መኖዎችን እያንዳንዱ አርሶ አደር በአማራጭነት ይዞ ለመረጠው የምርት አይነት ምናልባትም ለወተትም ይሁን ለማድለብም ይሁን ለዶሮም ይሁን ለመረጠው የምርት አይነት ተስማሚ የሆኑ ምርቶችን መያዝ ያስፈልጋል አንዱ አርሶ አደርና ይሄ ትልቅ ክፍተት ነው። ማስፋት አልቻለም። የደረስንባቸው አርሶ አደሮች ጥቅሙን ያውቁታል፣ በደንብ ይጠቀሙበታል። ግን ብዙ አርሶ አደር ገና አልደረስንም እና መሰረታዊ ችግር እሱ ነው። ለመድረስ ደግሞ
ውስብስብ የሆኑ እንትኖች ይታያሉ። በአብዛኛው ወይ የዘር ችግር ይኖራል ወይ ደግሞ አርሶ አደሮቹ ካላቸው የመሬት መጠን ከፍሎ ለመኖ ልማት ማዋል ያሳሳቸዋል። ወይ ደግሞ የመኖ ገበያው የለም። እንዲህ አይነት የተወሳሰቡ ነገሮች አሉ። የግንዛቤ ችግሩ አለ። እነዚህ ሁሉ እንትን ብለው አርሶ አደሮች በተቀናጀ መንገድ ለከብቶቻቸው በቂና ተስማሚ የሆኑ መኖችን ይዞ የማምረት እና ይሄ ደግሞ 1 2 3 ሳይሆን በስፋት ያሉን አርሶ አደሮች ሙሉ መግባት አለባቸው ማለት ነው አይደለም። ይሄ ከምንም ጋር ይያያዛል። የከብት እርባታችንም ኢኮኖሚካሊ ስትሮንግ ካልመሆንም ጋር ይገናኛል። አሁን ለምሳሌ አንድ ሰው መኖ እንዲያመርት ከስንዴ መሬቱ ከገብስ መሬቱ ቆጥቦ ወይም ወስዶ መኖ እንዲያመርት የምርት መጠኑ ጥሩ መሆን አለበት አይደለም። ወይ የወተት መጠኑ ወይ የስጋ መጠኑ ወይ የእንቁላል መጠኑ የተሻለ መሆን አለበት። አብዛኛው አርሶ አደር የሚይዘው ምርታማ የሆኑ የከብት አይነቶችን ስላልሆነ ውጤቱ ደግሞ የተወሰነ ይሆናልና እሱ አያበረታታም። ይህን መስበር ያስፈልጋልና እንደዚህ በጣም የተያያዘ ችግር ስለሆነ በአብዛኛው ለመስበር ያስቸግራል። ግን ደግሞ ከኛ የተሻለ ደግሞ ይሄን ችግር ሊፈታ የሚችል ስለሌለ ችግሩ ተፈቶ ሁሉም አርሶ አደር ወደ ተሟላ የእንስሳት አመጋገብ የመኖ አመራረት አያያዝ አጠቃቀም ደረጃ እስኪደርስ ድረስ ድጋፋችንን መቀጠል አለብን ማለት ነው። የተወደዳችሁ አድማጮቻችን የዛሬው ገበታ የተሰኘው ፕሮግራማችን ባለመጣችሁት መልኩ ተጠናቋል። ፕሮግራሙ ደግሞ በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር ዘወትር ሰኞ ምሽት በዚህ ሰዓት ወደ እናንተ የሚደርሰው ፕሮግራማችን ነው። ትኩረቱን ያደረገው ደግሞ በዋናነት ስለ ፕሮጀክቱ ዓላማና ምን ይጠበቃል የሚለው ሀሳቦችን በማንሳት የዛሬው ገበታ ፕሮግራማችን በዚህ መልኩ ተጠናቋል። ሳምንት በሌሎች ጉዳዮች እንጠብቃችኋለን። እስከ ሳምንት ቸር ሰንብቱ። ሰላማዊት ሙሉነህ ነበርኩኝ። ሆበሬ ሆናና ልማቴ ነህና። ገበታ እንስሳትም የተመጣጠነ ምግብ ያስፈልጋቸዋል። ገበታ ይህ ፕሮግራም በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር የሚቀርብ ነው። በዚህ ፕሮግራም አርሶ አደሮች የተሻሻሉ የእንስሳት መኖ አዘገጃጀትና አመጋገብ ላይ ያተኮረ መረጃን ያገኛሉ፣ የተሻለ ልምዳቸውንም ያጋራሉ። ፕሮግራሙ ሰኞ ምሽት ከ2:10 እስከ 2:30 ወደ እናንተ ይደርሳል። ገበታ